እንኳን አደረሳችሁ እህቶቻችን እናቶቻችን። ይህን ስናደርግ እንደ እርዳታ አንቆጥርም፣ ማዕድ መጋራት ነው። አለን ብዙ ላይ የተወሰነ ስንሰጥ ቤታችን የምንነግደውም የምንሰራውም ይባረክልናል እንጂ ለእናንተ በምናደርግ ነገሮችን ለመመጻደቅ አናደርግም። ከፍ አድርጋችሁ ትልቅ ነገር አድርጋችሁም እንድታዩንም አይደለም የምንፈልገው። ነገር ግን ለእናንተ ለእናቶች የኢትዮጵያ ህብረት ስራ ኮሚሽን ሰራተኞች የሆናችሁ ደሞዛችሁ ዝቅተኛ የሆነ አናሳ የሆናችሁ ናቸው እንጂ ደሃኖች ሆናችሁ እንዳልሆነ ታውቃላችሁ። እኛም እናምናለን እናውቀዋለንም ማለት ነው። ስለዚህ ለሚቀጥለው በገንዘብ ቁጠባና ብድር ወይም ደግሞ ሳኮ ብለን ጨፌ ሳኮ ብለን በስራችን ያደረግን ባለነው ላይ እናንተ ራሳችሁ ለሚቀጥለው ረጂ መሆን አለባችሁ። ገብቷችሁ አይደለም? ሰጪ መሆን አለባችሁ። ተቀባይ ሳይሆን ምን መሆን አለባችሁ? ሰጪ መሆን አለባችሁ። ስለዚህ ሰጠን ብለን ሳይሆን የምንለው ተቋደስን ነው። መልካም በዓል ይሁንላችሁ። በጋራ በተባበረ ክንድ የጋራችን ጠላት የሆነችዋን ድህነትን የምናስወግድ ሀገራችን ሰላም፣ ፍቅር፣ አንድነት፣ እኩልነት፣ አብሮነት የምንተባበርበት የምንከባበርበት የምንዋደድበት ለሚቀጥለው ደግሞ ከዚህ በበለጠ በቅርጫ ልናደርግ ፈጣሪ ያብቃን። በሰላም አመት አድርሶን ቅርጫ እናርድላችኋለን ብለን እናምናለን። ባለፈ ይሄን አክል እንትናላለም አሁንም በዚሁ ልክ እንሄዳለን። እናንተ ኮሚሽነሮች ስለ እናንተ ይጨነቃሉ፣ ስለ ህብረት ስራ ማህበራት ይጨነቃሉ። እኛ ደግሞ እቺኛውን ጎራ እንካፈላችሁ ብለን ነው የተካፈልናት። ለሚቀጥለው ግን ሊስት አውጥተን በስነ ስርዓት አስቀድመን ምን አብረን የምንሆን እዚህ መተን ሁሌ ሳይሆን እናንተ ራሳችሁ መጣችሁ እኛው ጋር መጣችሁ ከኛ ጋር ሆናችሁ የምትሰሩበት ይኖራል ማለት ነው። የምትሰሩበት የምትጠቀሙበት ይሆናል። ሰላም፣ ጤና፣ ክብር፣ እድገት፣ ለውጥ በጋራ ሁሉም ነገር ድል የምናደርግ ፈጣሪ አምላክ ያድርግልን። እኔ ወዳቸዋለሁ፣ አመሰግናቸዋለሁ። በጨፌ ወጣቶች ሁለገብ ህብረት ስራ ማህበርና በራሴ ስም መልካም በዓል ይሁንላችሁ ብዬ እመኛለሁ። ኢትዮጵያ ህብረት ስራ ኮሚሽን እንግዲህ መልካም ምኞቱን ሲገልጽ በደረቅ መግለጽ የለበትም። ከኛ ጋር አስተባብሮን እኛንም በርቱልን እስኪ የሆነ ነገር እናድርግ ብሎ ተነጋግረን ይህን ልናደርግ የቻል እንኳን ያደረሳችሁ። ለመላው ለክርስትና እምነት የሆናችሁት ከሀገር ውስጥም ከሀገር ውጭም ለሚገኙት ሁሉ መልካም በዓል ይሁንላችሁ። መልካም ምኞትን፣ እድገትን፣ ሁሉም ነገሮች ሰላም ከሁሉም በላይ ሰላም ነው። ሰላም ከሌለ ልብስ መልበስም አይቻልም። እንኳን ሰርቶ መብላት ሰላምን ይስጠን፣ አንድ ያድርገን፣ ሀገራችን ሰላም ያድርግልን። ወዳቸዋለሁ፣ አከብራቸዋለሁ፣ አመሰግናለሁ። ጨፌ ወጣቶች የህብረት ስራ ማህበር ለከተማችን እጅግ በጣም ለከተማ ብቻ ሳይሆን ለሀገር ለአምራቹም ለሸማቹም የሚሆን ሞዴል ስራ በብዙ መልኩ እየሰሩ ያሉ ናቸው። እኛ አሁን ህብረት ስራ ማህበራትን ሪፎርም እናደርጋለን እንቀይራለን ስንል ወደ እነዚህ ደረጃ እናደርሳለን ማለታችን ነው። ሌላ አዲስ ነገር እናመጣለን ማለታችን አይደለም። ጥቂት በየቦታው ውጤታማ የሆኑ የተቋቋሙበትን ዓላማ የሚያሳኩ ለማሳካት ጥረት እያደረጉ ያሉ ገና ብዙ ሊያድጉ የሚችሉ ብዙ ሊሰሩ የሚችሉ ማህበራት አሉ። ስለዚህ ከነዚህ ማህበራት አንዱ ነው። የእኛንም ሁኔታ አይተው እነሱ ለእናንተ እንኳን አደረሳችሁ ለማለት ይህንን አዘጋጅተዋል። እጅግ በጣም እናመሰግናቸዋለን። በርቱ እንላለን። በጋራ ነው። እኛም እናንተን ለማጠናከር ነው ሌት ተቀን የምንደክመው። እናንተ ትልቅ እንድትሆኑ በኢትዮጵያ ደረጃ ብቻ ሳይሆን በአፍሪካ ደረጃም በዓለም ደረጃም የሚጠቀስ ስራ የሰሩ በሞዴልነት የሚቀርቡ ተሞክሯቸውን በዚህ ደረጃ የሚያቀርቡ ማህበራት እንድትሆኑ አያያዙም ጥሩ ነው። በጣም በምሁራን የተደራጀ የሁሉም የህብረተሰብ ክፍሎች ያቀፈ የወጣቶች ይባላል እንጂ የሌለ የህብረተሰብ ክፍል የለውም ውስጡና እንደዚህ አይነት ማህበር እናንተም በየሰፈራችሁ በያላችሁበት እንደዚህ አይነት ማህበር ለማደራጀት ጥረት ማድረግ ነው እኮ። በቃ ችግርን ምንገፋው ተደራጅተን ተጋግዘን እንደሆነ የሚያሳይ ነው። እንግዲህ በእኔ በኩል ይህንን ነው ማለት የምንችለው። እጅግ በጣም እናመሰግናለን ኮሚሽናችንን በመወከል እንኳን አደረሳችሁ። ጨፌ ወጣቶች ሁለገብ የህብረት ስራ ማህበር እንደ ስሙ በጣም ወጣት ነው። ገና ከተደራጀ 3 አመቱ ነው። ነገር ግን ባለራዕይ ህብረት ስራ ነው።
በአጭር ጊዜ ውስጥ የሚሰራቸው ስራዎች በተለይ የኑሮ ውድነትን ለማረጋጋት የግብርና ምርቶች ላይ በማተኮር የሰራቸው ስራዎች እንደ እድሜው ሳይሆን አንጋፋዎቹ ያልሰሩትን ስራ ነው እየሰራ ያለውና ለዚህ እኔም ትልቅ ምስጋና አለኝ። ጨፌ የሚሰራው ስራ ዝም ብሎ ገበያ ማረጋጋት ብቻ ሳይሆን ማህበራዊ ኃላፊነትን ከመወጣት አንጻርም በርካታ ስራዎች እየሰራ የሚገኝ ነው። የዛሬውም የበጎ አድራጎት ስራ የዛው የእቅዱ አካል አድርጎ ነው የሚሰራውና አቅመ ደካሞችን በመርዳት ወላጅ አልባ ተማሪዎችን በመርዳት በማስተማር በአካባቢ ጥበቃ ላይ በተለያዩ ማህበራዊ አገልግሎት ስርዓት ላይ በርካታ ስራዎችን እየሰራ ነው። ከዛ ውጪም በሰላም ጉዳይም እየሰራ ያለ ከእድሜው በላይ እየሰራ ያለ ማህበር ነውና ስለዚህ ዛሬ ለዚህ ይሄን በጎ አድራጎት ለእናንተ ሲሰጥ ሁልጊዜ በየአመቱ ለእናንተ ይሄን ለመስጠት ሳይሆን ቅድም ፕሬዝዳንቱ እንደገለጹት የኛ ዓላማ እናንተን አደራጅተን ከተረጂነት ከጠባቂነት ማውጣት ነው። በሚቀጥለው እናንተ ረጂ ነው የምትሆኑት ነው ያለው። ስለዚህ እኛም እንደ ኮሚሽን እናንተን አደራጅተን በትንሽ ገቢ ህይወትን መምራት አሁን አይቻልም። ስለዚህ በቀጣይ እንዴት ነው እንደ ተቋም እናንተን በዘላቂነት የምንረዳው? በተለይ ዝቅተኛ ገቢ ያላችሁን ሰራተኞች እንዴት አደራጅተን ራሳችሁን ትችላላችሁ የሚል እሳቤ እንድናስብ እኛንም ጭምር የቀሰቀሰን ስለሆነ እኔም ላደረገው ጨፌ ወጣቶች ማህበር ላደረገው መልካም እንትን በኢትዮጵያ ህብረት ስራ ኮሚሽን ስም ምስጋናዬን አቀርባለሁ። በዚሁ አጋጣሚ እኛ በምታደርጉት ስራዎች ሁሉ ከጎናችሁ ማንለይ መሆኑን በዚህ አጋጣሚ መግለጽ ወዳለሁ። አመሰግናለሁ። መልካም በዓል። በጨፌ ሁለገብ ህብረት ስራ በጣም ነው ማመሰግናቸው። ከዚህ በፊትም እያደረጉ ነው። መጥተውም ባለ ጉዳይ ሆነው ሲመጡ ለሰራተኞች ያላቸው ትሪትመንታቸውን በጣም ነው የማደንቀው በዚህ አጋጣሚ እና ተደረገልን ነገር ሁሉ በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ ሀገራችንን ሰላም ያደርግልን። ለሁላችንም እንኳን አብሮ አደረሰን፣ እንኳን አደረሳችሁ እያልኩኝ በጣም ነው የማመሰግነው።